በከተማ አስተዳደሩ ቤት ለማግኘት በተለያዩ ጊዜ የቆጠቡ የማህበረሰብ ክፍሎች አሉ። እንደው የነዚህ የማህበረሰብ ክፍሎች እጣ ፈንታቸው ምን ይሆን? መልካም ጥሩ ጥያቄ ነው የጠየቅሽኝ። ለምሳሌ 50 ሺህ የሚሆኑ ቤቶችን ነው አሁን 2018 በመንግስት ትሬጀሪ ብቻ ለመስራት ያሰብነው። አጠቃላይ 100 ሺህ ቤት ነው የምንሰራው። 50 ሺህ የሚሆነውን ቅድም ያነሳኋቸው ሞዳሊቲዎች እነሱ ታሳቢ ተደርጎ ነው። በቴክኖሎጂ የምናለማቸው ቤቶችም አሉ በወራት የሚያልቁ። 50 ሺው ግን በትሬጀሪ የምንሰራው ቤት ነው። ከዚህና ሌሎችም በርካታ የምንሰራቸው ቤቶች ስላሉ የእድሉ ተጠቃሚ ነው የሚሆኑት። እድሉ በጣም ሰፊ ነው። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋናዎችን እናስቀድም። ለኮንዶሚኒየም ቆጣቢዎች አስደሳች ዜና ተሰማ። ቤቶች ኮርፖሬሽን የኮንዶሚኒየም ቆጣቢዎችን በተመለከተ መግለጫ ሰጥቷል። የአዲስ አበባ ከተማ አስተዳደር ዜጎችን የቤት ባለቤት ለማድረግና ተጠቃሚነታቸውን ለማረጋገጥ ትኩረት ሰጥቼ እየሰራው ነው ማለቱ ይታወሳል። የኮንዶሚኒየም ቆጣቢዎችን ተደራሽ ለማድረግ ጥረቶች እንደሚቀጥሉ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ መናገራቸውን የሚያጠናክር ነው ይህ መግለጫም። አሁን የቤቶች ኮርፖሬሽን እንዳለው በ2018 ዓመተ ምህረት በቅድሚያ የ50 ሺህ ኮንዶሚኒየም ቤቶች ለኮንዶሚኒየም ቆጣቢዎች ዕጣ ይወጣል ብለዋል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም በፓርላማ በነበራቸው ቆይታ 1.5 ሚሊዮን ቤቶች ለመገንባት እንቅስቃሴ ተጀምሯል ማለታቸው ይታወሳል። መንግስት የዜጎችን የመኖሪያ ቤት ፍላጎት ለማሟላት በሚቀጥሉት 6 ዓመታት ውስጥ 1.5 ሚሊዮን ቤቶች ለመገንባት አቅደው እንቅስቃሴ መጀመሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸው ነበረም። በ2018 ዓመተ ምህረት በመንግስት አስተባባሪነት 50305 ቤቶችን በመንግስትና በግል አጋርነት ደግሞ 97000 በላይ በአጠቃላይ ከ150,000 በላይ ቤቶች ለመገንባት የሚያስችል ዝግጅት ተጠናቋል ሲል የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ከዚህ ቀደም መግለጹ ይታወሳል። የኮንዶሚኒየም ቆጣቢዎችን ተስፋ ከፍ ያደረገውን መግለጫ የሰጡት የቤቶች ኮርፖሬሽን ኃላፊዋ ናቸው። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለኮንዶሚኒየም ከተመዘገቡ 1 ሚሊዮን ተመዝጋቢዎች ውስጥ በተለያየ ምክንያት 500,000 ወይም ግማሹ ቁጠባውን ማቋረጡን ገልጸው የቀረው ግማሽ ወይም 500,000 እንደሆነ ተናግረው በ2018 ዓመተ ምህረት ቤት ለመስጠት ጥረት እየተደረገ እንደሚገኝ መናገራቸውን መዘገባችን አይዘነጋም። የቤቶች ኮርፖሬሽን የኮንዶሚኒየም ቆጣቢዎችን ዕጣ ፈንታ በተመለከተ ግልጽ ማብራሪያ ሰጥቷል። ከዚህ ከለውጥ ጊዜ ወዲህ በተለይ የነበሩ ቤት አቅርቦት ላይ ሲስተዋሉ የነበሩ ስብራቶችን ማከም ተገቢነት ስላለው 5 የሚሆኑ ሞዳሊቲዎችን ቀርጸን ነው ወደ ተግባር ያገባ ነው። ከለውጡ በፊት 179,000 የሚሆኑ የጋራ መኖሪያ ቤቶች ብቻ ናቸው የተሰሩት። እነሱም ደግሞ የፍሳሽ ማስወገጃ የላቸውም፣ የኢንፍራስትራክቸርም አልነበራቸውም። ብዙ የተጓደሉ ነገሮች ነበሯቸው። ከዚህም ባሻገር ወደ 139,008 የሚሆኑ ቤቶች ደግሞ አፈጻጸማቸው ከ30 እስከ 40% ፊዚካል አፈጻጸማቸው ከ30 እስከ 40% የነበሩትን ነው የተረከብናቸው በለውጡ። እነዚህን ሙሉ በሙሉ ማጠናቀቅ ይጠበቅብን ነበር። ሌሎችም ደግሞ በፒፒፒ በመንግስትና በግል አጋርነት በማህበር የግሉን ዘርፍ ደግሞ በማነቃቃት ግለሰቦች በግላቸው እንዲሰሩ በማድረግና ሀብት ያለውና መሬት ያለውን በማገናኘት ግለሰብን በማገናኘት የነበረውን የቤት አቅርቦት ስብራትን ለማከም ረጅም ርቀት ተሄዷል። ከዚህም አኳያ ወደ 380,000 በሁሉም ሞዳሊቲዎች ወደ 380,000 የሚሆኑ ቤቶችን ገንብተናል። ከዚህ ላይ ወደ 24,000 የሚሆኑት ደግሞ በመንግስት በጀት የተገነቡ ናቸው እና ዝቅተኛ የኑሮ ደረጃ ላይ ላሉ ወገኖቻችን በኪራይ መልክ የተሰጡ የኮሪደር ልማት ተነሾቻችን እንዲህ ናቸውና ከዚህም አልፎ ደግሞ አሁን በቅርቡ በጀርመን አደባባይ በተለምዶ ጀርመን አደባባይ ተብሎ የሚጠራው አካባቢ ግራርና አየር ጤና ሳይት ላይ 3ቱም ሳይቶች ላይ የመፍጠርና መፍጠርን ስልት በመጠቀም በ9 ወር የጊዜ ገደብ ውስጥ ማህበራትን በማሳተፍ በጥራት
ቤቶች ተገንብተዋል። ያ የሆነበት ምክንያት ምንድነው? አንዱ ያቅርቦትን ችግር የምንቀርፈው ፋይናንስ ሲኖር ነውና እንደሚፈልገው ቤት አቅርቦት ላይ ደግሞ በመንግስት በጀት መስራት ትንሽ የበጀት እጥረትም ስላለ ከተማ ውስጥ ያለው አማራጭ ፈንድ ማፈላለግ ነውና ፈንድ አፈላልጎ ተጨማሪ አቅርቦትን መጨመር ነውና ፍላጎትንና አቅርቦትን ለማጣጣም ሲባል ደግሞ የቤት ፋይናንስ ፈንድ አስፈላጊ ስለሆነ እነዚህን ቤቶች ገንብተን ሸጠን በዛ በእጥፍ ደግሞ በሸጥነው እጥፍ ደግሞ ለመገንባት ጀምረን ያለ ነው ማለት ነውና ከተማ አስተዳደሩ ትልቅ ኃላፊነትን ወስዶ ከለውጡ ወዲህ ብቻ በብዙ ሺህ የሚገመቱ ቤቶችን ነው ገንብቶ አቅርቦቱን አፍጥኖ ያለው። ለምሳሌ ከዚህ በፊት የነበሩ የመንግስት የቀበሌ ቤቶች ብዙ አቢዩዝ ይደረጉ ነበር። አሁን ግን ኦሬዲ ወደ ቴክኖሎጂ አስገብተን እጃችን ላይ ያሉትን የመንግስት ቤቶች መጠበቅ ተችሏል። ሙሉ በሙሉ ማንም አቢዩዝ እንዳያደርጋቸው ፕሮቴክት ተደርገዋል። አንዱ ይሄ ነው። ሁለተኛው አሁን የምንገነባቸው ግንባታዎች ደግሞ በቴክኖሎጂ እየተጠቀምን ነው። ለምሳሌ ሲሚንቶ ከተጠቀምን በኋላ እስኪደርቅ ድረስ የምንቆይባቸው ጊዜያቶች የሉም። አሁን ቴክኖሎጂን በመጠቀም 15 ቀን 20 ቀን ሲፈጅ የነበረው በ24 ሰዓት ወደ ማክሲመም በ3 ቀን ውሃ ይጠጣ ሲባል የነበረበት ጊዜ ማለት ነው። ረጅሙ ጊዜ እነዚህን ቴክኖሎጂዎችን በመጠቀም ጊዜን በጣም ለማሳጠር የቻልንበት አጋጣሚ ነው፣ እድል ነው ያለው። አንድ ሁለተኛ ደግሞ የምንጠቀማቸው ማቴሪያሎችን በተመሳሳይ ማለት ነው። ማቴሪያሎቹ ከዘመኑ ጋር ዘመኑን የዋጁ ማቴሪያሎች ናቸው። ሰው በዚህ ልክ ቴክኖሎጂውን በመጠቀማችን በፍጥነት ለመስራት ችለናል፣ በፍጥነት ዴሊቨር ለማድረግ ችለናል። በዋጋ ደረጃ ደግሞ ዝቅተኛ በሆነ ዋጋ ቶሎ ሰርተን ማስረከብ እንድንችል ደግሞ ረድቶናል። በጣም ረጅም ቀናት ሲፈጅ የነበረ የግንባታ ሂደት ያሳጠርንበት አንዱ እና ዋነኛው ነገር ቴክኖሎጂን በመጠቀማችን ነው። መልካም። በከተማ አስተዳደሩ ቤት ለማግኘት በተለያዩ ጊዜ የቆጠቡ የማህበረሰብ ክፍሎች አሉ። እንደው የነዚህ የማህበረሰብ ክፍሎች እጣ ፈንታቸው ምን ይሆን? መልካም፣ ጥሩ ጥያቄ ነው የጠየቅሽኝ። በመሰረቱ ቆጣቢዎች አሉ። ጠርተው ኦልሞስት ወደ 500 ሺህ የሚሆኑ ቆጣቢዎች አሉ። እነዚህ ቆጣቢዎች ብር የቆጠቡት ለራሳቸው ነው። ብሎክ አካውንታቸው ውስጥ ነው የቆጠቡት። በራሳቸው ስም ዝግ የሆነ አካውንት ላይ ነው የቆጠቡት። የቆጠቡበትም አንዱና ዋነኛው ምክንያት ቤት ሲደርሳቸው ቅድመ ክፍያ አለ የሚከፍሉት በቆጠቡት መጠን ማለት ነው። ማለቴ በተመዘገቡት መጠን 20/80 ሊሆን ይችላል፣ 40/60 ሊሆን ይችላል። ቅድመ ክፍያ ክፈሉ ሲባሉ የሚከፍሉት አጥተው እድሉ ከሚያመልጣቸው አስቀድመው እንዲቆጥቡ ይመከራል። በዛ ምክንያት በራሳቸው አካውንት ባንክ አቆጥበዋል። ለዛም ነው ሲፈልጉ የሚያወጡት። ለምሳሌ ሲፈልጉ ያወጡ በጣም በርካቶች ናቸው። ሲፈልጉ ያወጡታል። ካወጡት በኋላ መልሶ ማስገባት አይችሉም። በርግጥ በራሳቸው አካውንት ላይ ነው ያስቀመጡት። ግን እንደዛም ሆኖ ሰፊው የህብረተሰባችን ክፍል ቤት ይፈልጋል። በጣም አቅርቦቱና ፍላጎቱ አልተመጣጠነም። ስለዚህ ይህንን ፍላጎት በተቻለ መጠን ለማጣጣም በ7 አመት ውስጥ አይደለ 380 ሺህ የሚሆኑ ቤቶችን ዴሊቨር ለማድረግ የቻለው ከተማ አስተዳደሩ አሁንም ሰፋፊ ስራዎችን ተነድፈው ደግሞ እየተሰሩ ነው። ለምሳሌ በመንግስትና በግል አጋርነት እየተሰሩ ያሉ ቤቶች አሉ። እኛም በትሬጀሪ እየሰራናቸው ያለናቸው ቤቶች አሉ። ለምሳሌ 50 ሺህ የሚሆኑ ቤቶችን ነው አሁን 2018 በመንግስት ትሬጀሪ ብቻ ለመስራት ያሰብነው። አጠቃላይ 100 ሺህ ቤት ነው የምንሰራው። 50 ሺህ የሚሆነውን ቅድም ያነሳኋቸው ሞዳሊቲዎች እነሱ ታሳቢ ተደርጎ ነው። በቴክኖሎጂ የምናለማቸው ቤቶችም አሉ በወራት የሚያልቁ። 50 ሺው ግን በትሬጀሪ የምንሰራው ቤት ነው። ከዚህና ሌሎችም በርካታ የምንሰራቸው ቤቶች ስላሉ የእድሉ ተጠቃሚ ነው የሚሆኑት። እድሉ በጣም ሰፊ ነው። ግን ደግሞ ብር ሴቭ ሲያደርጉ ሲያጠራቅሙ ብሎክ አካውንታቸው ላይ ለራሳቸው የሚጠቅማቸው ሲደርሳቸው ቅድመ ክፍያ የሚከፍሉበት እንደሆነ በዚህ አጋጣሚ ማስታወስ ፈልጋለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኮሪደር ስራ ቆሞ በ100 ሺዎች የሚቆጠር ቤቶችን እንገነባለን ማለታቸው ይታወሳል። በዚህኛው የ2018 ዓመተ ምህረት የአዲስ አበባ ከተማ አስተዳደር ትልቁ ትኩረት የቤት ግንባታ እንደሆነ የከተማዋ ከንቲባ አዳነች አቤቤ መናገራቸውን መዘገባችን ይታወሳል።
በርካታ ቤቶች ለመገንባት ምክር ቤቱን አስጸድቀናል ያሉት ከንቲባ አዳነች ዘንድሮ ዋናና ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ብለዋል። በዚህም በአዲስ አበባ ከተማ አስተዳደር በመቶ ሺዎች የሚቆጠሩ ቤቶች እንደሚገነቡ ከንቲባ አዳነች አቤቤ ተናግረዋል። በመቶ ሺዎች የሚቆጠሩ ቤቶች ግንባታ እንዲሁ መጀመሩን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ እንዲሁ ተናግረው ነበርም። ለበርካታ ጊዜ ኮንዶሚኒየም ተመዝግቦ እየቆጠበ በተስፋ እየተጠባበቀ ላለው ቤት ፈላጊ ይህ ትልቅ ተስፋ ነው።